እኔ ብዙ ጊዜ ታውቂያለሽ ስምሽን ማያ ነው የምልሽ። ማያ የምልበት ደግሞ ምክንያት እያንዳንዱ እንቅስቃሴሽ እኔ ራሴ የማደርጋቸው ነገር ነው የሚመስለኝ እና አንቺን መግለጽ ለራሴ እኔን አሁን ለምሳሌ ታውቂኛለሽ አይደል? ልክ የዛን አይነት እንትን ነው እና እንዲህ ነው ብዬ ማብራራት አልችልም። በቃ እኔ የምፈልገውን ነገር በአንቺ ውስጥ ስለማያቸው። ሰላም እንዴት ናችሁ? እኔ ሳምራዊት ነኝ። አብዛኞቻችሁ በኖላዊ በተሰኘው ተከታታይ ድራማ የሀናን ካራክተር ስጫወት ነው የምታውቁኝ፣ እንዲሁም ደግሞ በኑሃሚን። ዛሬ በአዲስ ነገር መጥቻለሁ። እሱ ምንድነው? በራሴ ዩቲዩብ ቻናል መጥቻለሁ። አዲስ ዩቲዩብ ከፍቻለሁ። እየገባችሁ ሰብስክራይብ እንድታደርጉልኝ እና ቤተሰብ እንድትሆኑ ጠይቃለሁ። ዛሬ የመጣሁት ከትልቅ እንግዳ ጋር ነው። ልትገምቱትና ልትጠብቁት ከማትችሉት ሰው ጋር ነው። እንግዲህ መናገር ይጠበቅብኛል አይጠበቅብኝም አላውቅም። እንዴት እንደምነግራችሁም ልታምኑኝም ላታምኑኝም ትችላላችሁ። ዛሬ የመጣሁት እንዲህ ከምታዩት ውብ ከሆነችው ከእናቴ ጋር ነው። እንግዲህ እናቴን በአዲስ ዩቲዩብ ይዣት መጥቻለሁ። አዲስ ዩቲዩብን ከእናቴ ጋር ብለን ጀምረናል። እናቴ የምትለው ነገር ካለን ጠይቃት። ስለጀመርኩ ምን ተሰማሽ? ዩቲዩብን የምትይው ነገር ሀሳብሽን ግለጭልን። እዚህ ስለመጣሽ መጀመሪያ እናመሰግንሻለን። እኔም አመሰግናለሁ። ያው ዩቲዩብ በመጀመሪያሽ መጀመሪያ የኔ ፍላጎት ነበረ ታውቂያለሽ፣ እና በጣም ደስ ብሎኛል። እግዚአብሔር ደግሞ ያው ወደ ጥሩ ደረጃ አድርጎልሽ ደስተኛ የምንሆንበት ያደርገልን። አመሰግናለሁ። እሺ፣ በጣም እናመሰግናለን። እርግጠኛ ነኝ አብዛኞቻችሁ ጥያቄ ነው እናቷ ነች ወይም አይደለች የሚለው ጥያቄ። ይሄ ብዙዎችን የሚያምታታ ነው። ስለዚህ ይሄን ግልጽ እንዲደረግላችሁ የምትፈልጉ ሰዎች ማሚዬ ግልጽ ታደርግላችኋለች። ማሚ እንዴት ነው በዚህ እድሜ ይሄን ማድረስ? እሺ፣ ያው ለተመልካቾች ለማሳወቅ ያህል እኔ ያው በልጅነቴ ነው የስምንተኛ ክፍል ተማሪ ሆኜ ነው የወለድኩሽ። ለዛ ነው በልጅነቴ ስለወለድኳት ብዙ ጊዜ ሰዎች አያምኑም፣ ግን ያው ልጄ ነች ስለወለድኩሽ። አብዛኛው ሰው እህትሽ ነች እናትሽ ነች ወይስ ይሉኛል፣ ግራ ይገባቸዋል። ያው እናቷ ነኝ። እናቴ ነች። እሺ፣ ዛሬ ጥያቄዎች ተዘጋጅተውልሻል። እንግዲህ ጥያቄዎቹን ለመመለስ ዝግጁ ነሽ? እሺ፣ እሞክራለሁ። እሺ፣ ለማሚ ወዳዘጋጀውላት መጀመሪያ ጥያቄ እንገባለን። የመጀመሪያው ጥያቄያችን ምንድነው? ልክ እንደወለድሽኝ እንዳቀፍሽኝ እቅፍሽ ውስጥ ስገባ የተሰማሽ ስሜት ምን ይመስል ነበር? ትንሿ ሳምሪ እንዴት ነበር የተቀበልሻት? በጣም ደስ ይል ነበር። ያው ልጅም ስለነበርኩኝ በጣም የተለየ ስሜት ነበረው። እናትነት በዛን ጊዜ እጅግ በጣም ደስተኛ ነበርኩ። እግዚአብሔር ይመስገን። በልጅነት አንቺም ልጅ ሆነሽ ልጅ መቀበል ምን ነበረ ስሜቱ? ትንሽ ይከብዳል። ያው ግን ቤተሰቦች በዙሪያዬ ስለነበሩ ያን ያክል አልተቸገርኩም። እግዚአብሔር ይመስገን። እኔም አስቸጋሪ አልነበርኩም። ስለዚህ ወደ ሁለተኛ ጥያቄያችን እንሄዳለን። ሁለተኛ ጥያቄያችን ምንድነው የሚሆነው? ትልቅ ትምህርት ልጅ ላይ አስቀምጫለሁ የምትይው ምንድን ነው? ለልጅ አስተምሪያታለሁ የምትይው ትልቁ ትምህርት ምንድን ነው? እሺ፣ ለልጅ አስተማርኳት ብዬ የማስበው ትልቁ ትምህርት ልጅ ያለሽ በጣም ይሉኝታ ያጠቃሽ ነበር። መናገር የምትፈልጊውን ነገር በግልጽ አትናገሪም። ማለት አንቺን የሚጠቅም ነገር እንኳን ቢሆን በፍርሃት ትተይዋለሽ። ያ ነገር ደግሞ እኔን አያስደስተኝም ነበር፣ ምክንያቱም እኔም በልጅነት ያሳለፍኩት ባህሪ ስለሆነ ማለት ነው። አሁን ግን ከዛ በተሻለ ሆነሽ ሰዎች ጋር ተግባብተሽ በቃ በስራዎች በእንቅስቃሴዎች ሳይ ልጄን በዚህ በንግግሬ ተቀይራለች ብዬ አስባለሁ። በጣም እኔም በደንብ በማሚ ነው የተቀየርኩት። ሀሳቤን መግለጽ አልችልም ነበረ። ይሄን ነገሮች ማሚ አስተካክላኛለች። ከማሚ ትልቅ ነገር ተምሬያለሁ። እሺ፣ ወደ ሶስተኛው ጥያቄ ስገባ እኔ ማደርገው ወይም በእኔ ላይ ያየሽው አንቺን የሚያስታውስሽ ወይም እኔ ላይ ይሄ እኔ አድርጌው ይሄን ነገር አንቺን የሚያስታውስሽ ነገር ገብቶኛል። ማለት አንቺ ማለት በአንቺ አድርገሽው ግን እኔ ውስጥ የማየው ነገር አንቺ አድርገሽው የማየው ነገር ምንድነው? ራስ ወደድ አይደለሽም። ከራስሽ በላይ ለጓደኛሽና ለቀረበሽ ሰው
ታስቢያለሽ እና ይሄ ደግሞ ጓደኞች የሚያውቃሉ በስራም በጎረቤትም በምንም ይህንን ባህሪን ያውቃሉና ይህን ባህሪን ባንቺ ያዋለሁ ወስጃለሁ። ትልቅ ነገር ነው የወሰድኩት። እሺ እንዴት ነው በቆይታችን እየተዝናናሽ ነው? በጣም ደስተኛ ነኝ። እሺ የሚያስፈራሽ ነገር እንደዚህ እንዳትሆንብኝ ብለሽ የምትጨነቂበት ነገር ስጋትሽ ምንድን ነው? እንግዲህ ሴት ልጅ እንደመሆንሽ መጠን ብዙ ነገር የሚያሰጋኝ ነገሮች ይኖራሉ። ምክንያቱም በስራ የሚያጋጣሚ ይሆን በመንገድሽም ይሆን የሆነ እንቅፋት እንዳይገጥምሽ ሁሌ አስባለሁ። ስለዚህ ስጋትሽ እሱ ነው። እሺ ወደ 5ኛው ጥያቄያችን እንሄዳለን። ይሄን ጥያቄ እኔም በጣም ማወቅ ፈልጋለሁ። እንደ ልጅ ሳይሆን እኔን እንደ ጓደኛ ማየት የጀመርሽው መቼ ነው? ቆየ? ቆይቷል በጣም። ምክንያቱም ቤተክርስቲያንም ስትሄጂ ምንም ስትይ አብረን ብዙ ነገር አንቺ ጋር ስለሆነ አብረን እንዳደግን ነው የሚቆጠረው እና ብዙ ልዩነት ስለሌለ ነፍስ ካወቅሽባት ሰዓት ጀምሮ በቃ እንደ ጓደኛ። እሺ ቀጣዩ ጥያቄያችን ሁሌ ለእኔ ልትነግሪኝ የምትፈልጊው ነገር ትክክለኛ ሰዓቱን ያላገኘሽበት አሁን ብናገር የምትይው ነገር አለ? ምክንያቱም ሁሉም ነገር ግልጽ ነው እኔናችሁ ጋር ስለማንኛውም መንገድ በግልጽ ስለምንነጋገር እኔ የሆነ ነገር ይዤ የሆነ ሰዓት እነግራታለሁ ብዬ የማስበው ነገር የለኝም። ጠብቄ ነበር ግን ይኖራል ብዬ ተመልካቾቻችን የለም ማለች ይሁንሽ። እሺ ዳዲንም ጠይቄዋለሁ፣ አንቺንም ልጠይቅሽ። ለመጀመሪያ ጊዜ በእኔ ኮራሽ ነሽ? እኔ ለመጀመሪያ ጊዜ ብዬ የምለው ነገር አይኖርም። ለምን መሰለሽ? ከመጀመሪያ ጀምሮ ያንቺ መንገዶች ሁሌም ያኮሩኛል። ምክንያቱም በትምህርት ቤትም በሰፈርም ብዙ ጊዜ እንደ አርአያ የሚያስቡሽ ማህበረሰቦች ተስፋ እየሰጡኝ አስተያየት እየሰጡኝ ስላደግሽ እኔ እንጃ ብዙ ጊዜ ሁሌ ማለት ይቻላል ባንቺ እኮራለሁ። እያንዳንዷ እንቅስቃሴሽ ለእኔ ኩራቴ ነው። ይሄ በጣም ደስ የሚል መልስ ነው። ሌላው ጥያቄ ደግሞ እስቲ እኔ እንግለጭ። እኔ ማለት ላንቺ ምን ማለት ነው? ተወሰነ ስለኔ የሆነ ነገር አትይም? ተመልካችን በደንብ እንዲያቀኝ ከእናቴ አንደበት ሀና ነው ተመልካች የሚያቀኝ። ሳምሪ ማለት ምን ማለት ላንቺ ምን ማለት ነች? እኔ ብዙ ጊዜ ታውቂያለሽ ስምሽን ማያ ነው የምልሽ። ማያ የምልበት ደግሞ ምክንያት እያንዳንዱ እንቅስቃሴሽ እኔ ራሴ የማደርጋቸው ነገር ነው የሚመስለኝ እና አንቺን መግለጽ ለራሴ እኔን አሁን ለምሳሌ ታውቂኛለሽ አይደል? ልክ የዛን አይነት እንትን ነው እና እንዲህ ነው ብዬ ማብራራት አልችልም። በቃ እኔ የምፈልገውን ነገር በአንቺ ውስጥ ስለማያቸው ማያ ብዬ ባጭሩ እኔ ማንኝ ማያ። እሺ ይሄን የመጨረሻ ጥያቄ ላደርገው ነበር ያሰብኩት። ጥያቄያችን ስላነሳ አንድ ጥያቄ ልጨምር። ዳዲን ከጠየቅኳቸው ጥያቄዎች መልሼ ልጠይቅሽ አንቺን። ልጄ እዚህ ነገር ላይ ጎበዝ ነች የምትይው ነገር ይሳካላታል፣ ይዋጣላታል? ዳዲንም ጠይቄው ነበር ቅድም። ልጄ ጎበዝ ነች የምለው ትልቁ ነገር ትምህርትሽ። የዳዲ መልስ እንደዛ ነበር። ትምህርትሽ ሁሌ ይኮራለሁ። ሌላ አሁን ላይ እየተንቀሳቀስሽባቸው ባሉ ስራዎችሽ እጅግ በጣም ደስተኛ ነኝ። በኖላዊም አሁን ኑሐሚን አዲስ በምትሰሪያቸው ድራማዎች እኔ ብቻ አይደለም አብዛኛው ሰው ባንቺ ደስተኛ ነው። መልካም አስተያየቶች ናቸው ማያቸው እና በዛ ነገር ኩራት ይሰማኛል። በጣም ነው የምኮራው። እሺ
የመጨረሻ ጥያቄ ላድርገው። ስለኔ ወደፊት ምን ታስቢያለሽ ወይም ምን ትመኝልኛለሽ? ልጄ እዚህ ቦታ ደርሳ ሊያት የምትይው ቦታ የት ነው? ምን ትመኝልኛለሽ? እኔ ልጄ የምመኘው ነግሬሻለሁ። ምክንያቱም እኔ ማለት እንደው አስፋልት እንኳን ስትሻገሩ አምኜ እጃችሁን ለቀቂ እንኳን መሄድ አልችልም እና ከትምህርት ቤት አርፍደሽ ስትመጪ እንደዚህ ሁሌ በቃ በእኔ ቁጥጥር ስር ነበርሽ እና ያን ነገር ብዙ ጊዜ ጫና አድርጌብሻለሁ። ማለት ትምህርት እስከ 12 ባሉት ጊዜዎችሽ የዛን አይነት መንገድ ነበርና ስትሄጂ የነበረው። ከዛም በኋላ ግን የራስሽን ነገር መንቀሳቀስ አለባት፣ የራሷን መንገድ መጓዝ አለባት ብዬ ምንድን ነው ያልኩሽ? ስንለያይ ልጄ ብረሪ ነው ያልኩሽ። ስለዚህ አሁን እያየኋችሁ ያለሽባቸው እንቅስቃሴዎች በቃ ብዙ ነገር ሄደሽ በቃ የስኬት ጫፍሽ ሁሌ በህይወት እስካለሽ ድረስ በቃ የተሻለ ቦታ እንደምትደርሺ የተሻለ ነገር እንደምታደርጊ ለእኔ ብቻ ሳይሆን ለሀገርሽም ጭምር ጥሩ ደረጃ የምትደርሺ ልስም የምታስጠሪ እንደምትሆኚ ተስፋ አደርጋለሁ። ደግሞ 100% ነው በዚህ አምናለሁኝ እና ከእግዚአብሔር ጋር እግዚአብሔር ተጨምሮበት እንደዛ ነው የማስበው። ማምነውም እንደዛ ነው። የመጨረሻ ጥያቄ ትንሽ ትላለችና አይ ጨርሰሻል። ያሁን ጥያቄው ግን ደስ ይላል መልስሽም እና ስለወደድኩት ትንሽ ስሜት ያደረገኝ ብልሽ ፈልጌ ነው። ከማሚ ጋር የነበረኝ ቆይታ ይህንን ይመስላል። እንግዲህ ለመጀመሪያ ያህል ትንሽ የተወሰነ ጅማሬ ነው ያሳየናችሁ። የሚቀጥለው በጣም የሚገራርም ስራ ይዤላችሁ እመጣለሁ። ማሚ ላይ ለሚቀጥለው ስራ ምን ትይኛለሽ? ለመጨረሻ የሚሆን ንግግር ካለሽ ለተመልካቾቻችንም ስለኔ የምትይው ነገር የምትፈልጊው ነገር ካለ ለመጨረሻ ጊዜ ድሉ ልስጥሽና ፕሮግራማችንን እንዘጋለን። እሺ። ብዙ ጊዜ ያው ተመልካቾች በኖላዊ ሀና ነው የሚያውቁሽ። በዛ ደግሞ በጣም እንደወደዱሽ አውቃለሁኝ። ኮሜንት ብዙ ጊዜ ቼክ አደርጋለሁ ዩቲዩብ እየገባው። ስለዚህ መልካም ለሷ ያላችሁን ፍቅር ሁሌ ከጎኗ እንድትቆሙና ዩቲዩብ እንትኗን ሰብስክራይብ እንድታደርጉላት በዚህ አጋጣሚ ጠይቃለሁኝ። ህዝብ ነው ሰውን የሚያነሳውም ሰውንም ዝቅ የሚያደርገውና ለምታደርጉላት ድጋፍ ደግሞ እጅግ በጣም ከልብ አመሰግናለሁ። ክበሩልኝ። በጣም እናመሰግናለን። ማሚ እንዳለቻችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ኮሜንት እያደረጋችሁ ቤተሰቤ ይሁኑ። ዩቲዩቤንም አሪፍ ነገር ይዤላችሁ እመጣለሁ በቻልኩት አቅም። ከዚህ በላይ የሚያማረ ነገር ይዤ እመጣለሁ። ለመጀመሪያ ያህል ማሚና ዳዲን ይዤላችሁ መጥቻለሁ በዛሬው ፕሮግራሜ። ስለነበረን ቆይታ በጣም አመሰግናለሁ። ቀጣይ እስክንገናኝ ድረስ ቻው።